ያንን ጩኸቴን ሰምቶ እግዚአብሔር ዝም ያለው ጨካኝ አባት ሆኖ አይደለም። ያንን ጩኸቴን ሰምቶ እግዚአብሔር ዝም ብሎ ያሳለፈው እርሱ እኔ ላይ የሚጨክን አምላክ ሆኖ አይደለም። ክርስቲያኖች የሚጨክን አምላክ ሆኖ አይደለም። በሰቀሉት ላይ እንኳን የጨከን አምላክ የለንም። ንስሐ የሚገቡበትን አርማ ዘመን የሰጠ አምላክ ነው ያለን። እርኩስ ምራቃቸውን ሲተፉበት፣ በጥፊ ሲጸፉት፣ በጅራፍ ሲገርፉት፣ የእሾህ አክሊል ሲደፉበት 13 አይነት ሕማም እንዲቀበል ያደረጉትን ነፍሳት እንኳ ክርስቶስ 40 ዓመት የንስሐን እድሜን የሰጣቸው። እኛ ላይ የሚጨክን አምላክ የለን። እነዛን ሁሉ እንባዎቼን ግን ሳፈስ፣ ስጮህ፣ ወደ እርሱ ሳለቅስ፣ ሳነባ ጌታዬ ሆይ የት ነው ያለኸው ስለው ልክ እነዛን ሁሉ እንባዎቼን በአጠቃላይ ክርስቶስ ሳይቆጥራቸው ቀርቶ አይደለም ዝም ያለኝ፣ ግን ለእኔ የሚገባውን ነገር እርሱ ያውቃልና ዝም ማለት ባለበት ሰዓት በቃ ዝም ማለት። እነዛ ሁሉ ነገሮች ካለፉ በኋላ ብዙ ነገሮች ደረጃ ሆነው በጣም የሚገርማቸው ነገር እነዛ የሄድኩባቸው ቦታዎች ሁሉ የገባሁበት የሩጫ ህይወት ሁሉ ሳይቀር ጎራ ያልኩባቸው መንገዶች ሁሉ ሳይቀሩ ደረጃና መንገድ ሆነውኝ ዛሬ ላለሁበት ደረጃ በቃ እግዚአብሔር የተመሰገነ። ዛሬ የክርስቶስ ኢየሱስን ቃል ለሰዎች ያካፈላሉ። ሌላውን ተዉት፣ ክርስቶስ በእኔ ህይወት ያደረገውን ነገር ተዉት። ዛሬ የእርሱን ቃል ግን አንደበቱን ሰጥቶኝ አንደበተ ርቱዕ ሆኜ ለሌሎች ሰዎች ያካፍላለሁ። በእርሱ በክርስቶስ ኢየሱስ ቃል ሰዎችን የሚያጽናኑ ቃሎችን እናገራለሁ። በማን ጸጋ? በማን ኃይል? በእግዚአብሔር ኃይል። ያኔ እንደዛ ሳነባ፣ ያኔ እንደዛ ስጮ እየሰማኝ ጸጥ ያለው የዛሬዋን ቀን እሱ ስለሚያውቃት ነው። ቤቴ አንቺ ስትጮሂ፣ አንቺ ስታለቅሺ ማንም ሳይሰማሽ ብርድ ልብስ ውስጥ ገብሰሽ ስቅስቅ ብለሽ ስታለቅሺ እያንዳንዷን እንባሽን ክርስቶስ ሳይቆጥራት ቀርቶ እንዳይመስልሽ። ግን መልካም የሆነን ነገር ሊያመጣ ሲል ክርስቶስ ሁላችን ይፈተናል፣ እንፈተናለን። እንኳን ክርስቲያን ወርቅ ራሱ በሳት ይፈተናል። ወርቅ ሲወጣ ሁላችሁም ታውቃላችሁ አይደል? ወርቅ ሲወጣ ከጭቃ ጋር ከድንጋይ ጋር ከብዙ ነገር ጋር ተቀላቅሎ ነው የሚገኘው። ያ ወርቅ በውስጡ ያለው ነገር በአጠቃላይ በመጀመሪያ እንዲጣራ በመጀመሪያ በውሃ ይታጠባል። በውሃ የታጠበ ወርቅ ደግሞ ሲቀልጥ ምናልባት በተለያዩ አይነት ምድራዊ የሆኑ ስርዓቶች የተለያዩ አይነት ሚነራሎች ተዋህደውትም ከሆነ እነዛ ለመለየት ደግሞ በጣም ከባድ በሆነ ሰዓት ይግላል፣ ይቀልጣል። ቀልጦ እንደ አዲስ ይቀጠቀጣል። ወርቅ እንኳን ይህ ሁሉ ፕሮሰስ አልፎ ነው። እኛ ደግሞ በክርስቶስ ኢየሱስ የምናምን ነፍሳት በአጠቃላይ ገና በጣም ብዙ ፈተኖች እንፈተናለን። ክርስቶስ ለትልቅ ክብር ሲመርጠን እንፈተናለን በብዙ ነገር። በመጀመሪያ